ስለተመለከታችሁ ከዚህ መንፈስ ነፃ ናችሁ ማለት አይደለም። ጮኸር እዚህ ስላልገባን ገና ያልጨረስነው ብዙ ጣጣ ስላለም ጭምር ነው። ያላለቀ ነገር አለ። መንፈሱ እንዲነካ ያላለቀ ነገር አለ። እዚህ ያለው ችግር ያንተም ችግር አድርገህ ካላየኸው ነገ በደንብ ከጎዳህ በኋላ ያኔ ከነፍስህ ጋር ሆነ ታየዋለህ። በነፍስ ታየዋለህ። ስትሞት ያኔ ነው ሰይጣን የምታየው ስትሞት ነው። በነገራችን ላይ አሁን አታየው። ለምን? በስጋይን አይታይም። አካሉ ሌላ ነው። ለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስህተቱ። የክርስቶስን መንገድ እንጀራ መብያ ፋሲካ መፈሰኪያ ብቻ ካረከው ስህተቱ ይሄ ነው። ልደቱንም ስጋዊ ዓመት በዓል ብቻ ካረከው ትርጉም የለውም ማለት ነው። ለዚህ ያኔ ትታያያላችሁ። ያኔ መፋጠጥ አለ። ያኔ ግብግብ አለ። ያኔ የጉልበት መጋለጥ አለ። ያኔ መያያዝ አለ። አሁን ልቀቀኝ ያላልከው ያኔ አይለቅህም። ስለዚህ ከሞት ባሻገር ባለው ኃይል ነው ይሄ መንፈስ የመጣው። ከበደ፣ ፈይሳ፣ ቶሎሳ፣ ኃይሌ፣ ገብሬ አልተባለም። ይሄ ሰይጣን፣ አጋንንት፣ ቡዳ፣ ዛር ይሄ ስም ነው የሚዘርገው። የቀበሌ መታወቂያ አይደለም። ባሁን በቀበሌ መታወቂያ አልተጠራም።